ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላም ብዝት ይበልኝ። ዛሬም ለየት ባለ ቪዲዮ መጥቻለሁ። በዛሬ ቪዲዮ ላይ አጋውሬ እንደምታዩ በጣም ቆንጆ የሆነ ምሳ አሰራር የድንች ወጥና እንደዛውም የቆስጣ በጣም ጣፋጭ የምትወዱት ብዙ ጊዜ ምሳ ላይ የሚበላ አብረን ምንሰራ ይሆናል። ሙሉ ቪዲዮንም በማየት አብራችሁን ቆዩ። ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ኮሜንት ካለ እንቀበላለን። ላልደረሰም ቤተሰብ ቪዲዮን ከወደዳችሁ ሼር በማድረግ ሼርም ደግሞ ተደርጎላችሁ ይደረሳችሁ ሰብስክራይብ በማድረግ ተቀላቀሉ። ሙሉ ቪዲዮን በማየት አብራችሁን ቆዩ። የኑር ላይፍ ቻናል ቤተሰብ የድንች ወጥ አሰራር በጣም ቀላል ነው። እንደምታዩት እኔም በደንብ አድርጌ ሰርቻለሁ። እዚህ ጋር የተፈጨ ቲማቲም እና እንደዛም ደግሞ የዝንጅቢል ፓውደር ከዛን ዘይት ጨምሬ ጨው ጨምሬ አዋህደዋለሁ። የዝንጅቢል ፓውደር እና እንደዛውም ጨው ዘይት የጨመርኩበት ምክንያት የሽንኩርቱ ሽታ ቤት ውስጥ እንዳይሰራጭና ቤት ውስጥ መጥፎ ጠረን እንዳይኖረው ያደርጋል። እንደዛውም ለምንሰራው ወጥ ቆንጆ ጣዕም ይሰጠዋል። ሽንኩርቱ እስከሚበስልን ድረስ ለወጥ መስሪያ የሚያስፈልገንን ግብአት በቅደም ተከተል እናዘጋጃለን። በርበሬ ባይበዛ የተመረጠ ነው እና በርበሬያችንን ጨምረን በደንብ አድርገን እናዋህደዋለን። በደንብ አድርገን ካዋህን በኋላ ከላይ ዘይት እንጨምራለን። ዘይት እያየን ብንጨምር የተመረጠ ነው፣ ምክንያቱም በሸክላ ድስት ስለምንሰራ ዘይት አያሰማም። እንደምታዩት ከላይም የተጠቀምኩት የተፈጨ ያለቀለት ሳልሳ ነው። ከዛም በኋላ በደንብ አድርጌ አዋህደዋለሁ። ውሃ እየጨመርኩኝ አማስለዋለሁ። ከዛ ከበሰለኝ በኋላ ቁሌቱ በዚህ መልክ ከላይ ድንቹን ጨምሬ አዋህደዋለሁ። ከተዋህደ በኋላ በዚህ መልክ እየበሰለ ይገኛል። ድንች ወጥ ስትሰሩ ነጭ ሽንኩርት በምንም ታምር ባይቀር የተመረጠ ነው። ነጭ ሽንኩርት የሆነ ጥሩ የሆነ ጣዕም ይሰጠዋል። እንደዛውም ደግሞ ሊወጣ አካባቢ መጨረሻ ላይ የተፈጨ ኮረሪማ ትጨምሩበታላችሁ እና የኑር ላይፍ ቻናል ቤተሰብ እንዳይረሳ ቤቱን ሰብስክራይብ ማድረግ። እዚህ ጋር እንደምታዩት መጨረሻ ላይ የተፈጨ ኮረሪማ ጨምሬበታለሁ። መብዛት የለበትም፣ ቅመም ሲበዛም ጥሩ አይደለም። ቆስጣችንን በደንብ አድርገን አጥበን በዚህ መልክ በደንብ አድርገን እንከትፈዋለን። ከከተፍነው በኋላ ምንም ውሃ ሳንጨምርበት ጨውና ዘይት ብቻ ጨምረን በደንብ አድርገን እንጠብሰዋለን። ከዛንም በኋላ ሊወጣ አካባቢ ላይ ሽንኩርትና ቃሪያችንን ጨምረን በደንብ አድርገን እናዋህደዋለን። በመቀጠል ደግሞ የምንሰራው ስንግ ነው። ስንግ ለመስራት የሚያስፈልገን ቲማቲም፣ ቃሪያ፣ ሽንኩርት እንደዛውም ትክክለኛ የስንግ ቃሪያ ነው። ስንግ ስንሰራ ብናበስለውም መልካም ነው፣ ባናበስለውም አሪፍ ጣዕም ያለውን ስንግ መስራት እንችላለን። ይሄን ለመስራት የሚያስፈልገን እዚህ ጋር እንደምታዩት የተለያዩ ቀላል የሆኑ ግብአቶች ናቸው። እነዚህን ግብአቶች ተጠቅመን አብረን እንሰራ ይሆናል። ሙሉ ቪዲዮን በማየት አብራችሁን ቆዩ። ትወዱታላችሁ። በቤታችሁ ሞክሩት። የኑር ላይፍ ቻናል ቤተሰብ ሙሉ ቪዲዮ እንደምትወዱ ተስፋ አደርጋለሁ። እንደዛውም ደግሞ ቤቱን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ያሉንን ፕሮዳክት እቃዎች በማየት ኦርደር ማድረግ ትችላላችሁ። ኑር ፕላስ ላይፍ የሚለው ቲክቶካችን ላይ በመግባት ያሉንን ፕሮዳክት እቃዎች በማየት ኦርደር ማድረግ ትችላላችሁ። ጀርመን ውስጥ ያላችሁ ከ3 ቀን እስከ 5 ቀን በቤቱ ይመጣል። ከጀርመን ውጭ ደግሞ ያላችሁ ከ5 ቀን እስከ 10 ቀን በቤቱ ይመጣል። ከእናንተ የሚጠበቀው ባዮ ላይ ባለው ስልክ እየደወላችሁ ኦርደር ማድረግ ትችላላችሁ። እንደዛውም እኛ ካለን ፕሮዳክት እቃ ውጭ ሌላ የምትፈልጉት ፕሮዳክቶች ካሉ ከኢትዮጵያ እንደዛውም ከተለያዩ አፍሪካ ሀገር ከአረብ ሀገር በማንኛውም ቦታ ላይ ሆናችሁ ኦርደር ማድረግ ትችላላችሁ። ከእናንተ የሚጠበቀው ስሙን ወይ ደግሞ ፎቶውን ልካችሁ ኦርደር ማድረግ ብቻ ነው። የኑር ላይፍ ቻናል ቤተሰብ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሙሉ ቪዲዮንም በማየት አብራችሁን ቆዩ።
ሙሉ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ከዚህም ውጭም ደግሞ እንዲሰራላችሁ የምትፈልጉት ካለ ኮሜንት አድርጉን። በሚቀጥለው ቪዲዮ እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሁንላችሁ። ቻው ቻው።